ቆይ የመረጥኩት ነው ፎቶውን። እሺ እንጠብቃለን፣ ችግር የለውም። ቆይ በትልቁ ላድርግሽ እስቲ። እየመጣ አይደለም አሪፍ ያለው እንትን ነው። እስቲ ዞር እስቲ። ይሄ ነው እርግጠኛ ነሽ? ይሄ ነው ንቅሳት? አንቺ ላይ ያለው ንቅሳት ይሄ ነው? ይሄኛው ካሜራው በብላክ ስለሆነ ለዛ ነው እንትን ያጠቁሯል። ኢንስፓይሬሽን ከዚህ ወስዳችሁ ነው እንትን ያረጋችሁት ወይስ ራሱ ንቅሳቱ ያው ነው? ይሄ ራሱ እኔ ነኝ። ፊቴን ላሳየህ እንዴ? እስቲ ዞር በይ እስቲ ዞር በይ። እዛ ላይ ያምራል። አሁን አረሽ ነው ታዲያ? አሮ ነው የጠቆረው? እየሰማህ አይደለም እንዴ? ይሄ የላይቭ ካሜራ ስለሆነ እንትን ያበላሽዋል፣ ያጠቁረዋል። እሺ አሁን ነቃሹ በሚነቅስበት ሰዓት እንደዚህ ምናምን አይዝም? ይሄ እኮ ደረቴ ላይ ነው፣ አንተ ጡቴ ላይ አይደለም። ምን ሆነ ነው? እስቲ ዞር በይው። ጫፉ ላይ መሰንጠቂያው ላይ እኮ አለ እኮ። እጁን የቱ ጋር አድርጎ ነው የሚነቅሰው? አሁን ይሄን ነገርኩ፣ ደረቴ ሰፊ ነው አልኩ። እሱ ላይ አድርጎ ነው የሚነቅሰው። ጠላ ትጠጫለሽ? አይኔ ድራፍት ነው የምጠጣው። አትላስ ነው ሰፈርሽ ወይስ ተባረራችሁ ከዛ? ምን የቀበሌ ቤት መሰለኝ የነበረው የራስ ቤት ነው። እና ይሄን የመሰለ ታቱ ነው። አሁን እኮ ሽታ ያለብሽ እኮ ነው ይመስሉ ጠቁሮ። አንተ በአካል በጣም ነው የሚያምረው። ብርድ ልብሱ ደግሞ ምንድን ነው? ከየት የመጣ ብርድ ልብስ ነው? ምን ሆነብህ? ኧረ አንተ እንደዚህ አትይም፣ በእናትህ አፍራለሁ። ተው እና አሁን ዛሬ ምን ልታረጊኝ የመጣሽው? እሺ ሰላም ልልህ ነው የመጣሁት። ስንት ኪሎ ነሽ? ገመት ስንት መስልሃል? 42 አልበስ ነው እንደ ለምን አልክ? እኔ እንጃ እንደዛ መስለሽኝ። እንደዛ አይደለም ማለት 58 ቁመትሽስ? ቁመትሽ ስንት ነው? ቁመትሽ ስንት ነው? ሜትር ከ55 አልኩ።
ወንድምሽ ግን ያስታውስሻል? ምናችን ነው የሚመስለው? ምናችን ነው የሚመሳሰለው? ኢሜል ላድርግልሽ ለሰውየው ወይ ኢንስታግራም ላይ ለምን አትጽፊለትም? ምን ብዬ እንዴ እንትን ነኝ እህት ነኝ አትይም? አንተ ዝም ብለህ ነው። ምንም አንመሳሰልም። ጌታን ትመሳሰላላችሁ። ጋይስ አይመሳሰሉም? ጌታን ራሱ ነው። እናቴ ትሞት እሱ ነው ትላለህ። እኔ የምልሽ እና ዛሬ ምንን አስመልክቶ ነው የገባሽው ወደዚህ? ጾም እየወጣ ነው ልልህ ነው። እና ምን ተባብለን ነበረ? ያው ሐሳብን ከቀየርክ ከናቅ ጋብዛለሁ ብለሽ ነበረ። ልትጋብዢ ነው? ሲወጣ የሚመች ከሆነ እሺ፣ እስቲ እናወራበታለን፣ እንመካከርበታለን። አሁን ስልኬን ልጻፍልህ ስወጣ። ጾሙ ሲፈታ ብትጽፊልኝ አይሻልም ወይስ እንዳትረሹ ነው? ምን ችግር አለ? እሺ ጻፊልኝ። እሺ ወጣሽ? እሺ ይላል። ሰላም እንዴት ነሽ? ደህና ነኝ አለ። ሽፎን እየሰራሽ ነው? አለ። ለበዓል ትዕዛዝ አለብሽ? ለበዓል ትዕዛዝ መጥቶብሽ? የበዓል ስራ እንዴት ነሽ? አለ። እንዴት ነሽ? የበዓል ስራ እንዴት ይዟል? ስራ እንዴት እያደረገ ስራ ልበልሽ? ስራ ነፍሰ ጡር ነሽ እንዴ? ነፍሰ ጡር ነሽ እንዳለ አረ አይደለም። እንዴት እንደዛ አልክ? ትንሽ ሆድሽን እንዳስፍንሽ ምናምን ከፍተሽዋል ምናምን እንትንሽ እየሰራሁ አይደል? እንዳይመቸኝማ ይወጥረኛል። እና ታይት ነገር አታረግም እንዴ? ቤት ልብስ ጂንስ ከምታረግ? አይ አጋጣሚ ሆኖ ከመርካቶ ነበር የመጣሁትና ለዛው ገባሁ ወደ ስራ ቦታ ለሱ ለዛ ወደ ቤት ሄድ ደግሞ ነው ከመፈጭ ብዬ በስተቀር። አሁን ስራ ቦታ ነው ያለሽው? ገና ወደ ቤት ትሄጃለሽ? ጀግና ጀግና፣ ማርያምን ጀግና። አየር እና ቤት መስሎህ ነው እንዴ? እኔ ቤትሽ የምትሰሪ መስሎኝ እኮ ነው። ግን ራስሽን ጠብቂ። በምን ማታ ነው ሴት ልጅ አይደለሽ እንዴ? አይ ነብራዘር ምናምን አለ
እሱን ደውዬ እጠራለሁ። ብቻዬንማ በዚህ ሰዓት ለዛውም ከባድ ነው። አሁን ላይቭ እያየሽ ስትሰፊ አትሳሳችም? ፈረንጅ 2 ጊዜ ለካ 10 ጊዜ ለካ ከዛን ቁረጥ ይላል። አንቺ አሁን አትለኪም በደንብ